አንተ ዶርሙስ ተርስ ብናገር ማሳለኛ ነው ማረግልስ እንኒ ቪዲዮ አባት አንዳረለ ከክሎኛል ከደለ የመጣስከ መከንፈር አረ ጭኝ ያዛውስኝ ነው Yo, what's up guys? እንዴት ናችሁ? What's up? ዛሬም እንግዲህ እንደተለመደው በአዳዲስ ቪዲዮዎች ከች ብለናል። ድረስ እንዴት ነሽ? አላላም በይሰብ እንዴት ናችሁ? ሰላም ነው? ቻናል እንግዲህ እንደሚታወቀው ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፋሚሊ ሆናችሁ ደግሞ ላይክ በማድረግ እንጀምራለን። Here we go. ብናገር ማሳለኛ ከክሎኛል ከደለ ካንተ በላይ ሲንከባከብ ዶክ ባላ ያለ በመኪና አልጨብጣላሉ የእናቶቻችን ሲቃይ በቃ ማለት የእናቶቻችን ሲቃይ እንዴ አረ ዶክተር ተረጋጋ ምንድነው ሺዝ ዩ ዋይፍ ኮ ብሮ ካም ኦን ምን ሆነ ነው እንዴ ተንከባጣላት ነች እንዴ አረ አንዴ በሽው ይዘመለት ያራ ሳምን ልጅ የአንድ ወር ልጅ እኮ ነው እንዴ እንዴት ነው ማዜምለት ምን ነው ማዜምለት እንዴ እኛ ሙሉ ጄኔሬሽኑ ቀንጭሮ ሙሉ ጄኔሬሽኑ ፖል ስልክንጨቱ ቀንጭሮ ከሳምንት ጀምሮ ስላልተንከባጣ ዶሚኔት ቀንጭሮ እኮ አበደ ደገመው ጭራሽ አዝሜላ ሳያሁ እንዴ ባብዞ ንቅጽኒ ያላ አባቴ ሰንከባከብ ስኒ ዶክተር አለ ስኒ ባባኒ ዶክ ወይስቲ ቆይ ምንድነው እየሆነ ያለው እንክብካቤ ነው እየሆነ ያለው በአራተኛ ሳምንቱ ያሳዘይት የማጠጣት ሂደት ነው እየሆነ ያለው የልጁን የወደፊት ብርሃን የመቅረጽና የማስራት ሂደት ነው እንደዚህ አንተ ይገባ አንተ ከፍልኝ እኔ ያለው ሰንከባከብ ሳለው እኔ አረ ጃላሽ ቆይ ምንድነው ዶክ ምንድነው ተጋበጣ ረገጠ ሳምንቱ ነው የሚረጥሽ ዊልቸር እንዴ ስትሮንግ ዊዝ ዩ ሚስተር ለች እንዴ ተጠየፋታለ ነው አረ እንደዚህ away from her stay away from her ምንድነው እየሆነ ያለው ወሰዳት እንክብካቤ ነው እየሆነ ያለው እንክብካቤ ክብክብ ነው ማረግልስ እንኒ ተከርታል ተበልታል የዚህ ልጅ አባት አንዳረለ እኔ ራስን ብፈልግ ይሻላል ወንድሜ ማዘር ላይ ጨሳለሁ ብለህ ስትጨስብ የታለ ያ የተረገመ ልጅ መብራት ከፍሎ ይመጣል የታለ ያልኩሽ አይደል ክፍል ውስጥ ቁጭ ብሏል እዝራ እንዴ ምን ሆነ አመመ እንዴ አው ትንሽ ራሴ ናሲ ትኩሳት ሊው አራራራ በጣም ስለሚያቃጥል አንቺም ያምብሻል ወይ አናት ደርቆናል በቀደም ያስቀመጥኳት የቀረችኝ ቅቤ ያለች እሷን ትቀበል አሁን ይሻላል ተነስ ቅባት ያለው ነገር ብላ ጥብስ ልትበስልህ ይሻላል እንደዚህ ይሻላል እሺ ካልሽ ባይዊ በመጥበሻ ይሻላል አልሻ ሊበላ አሞኛል ብላ ቅቤ ስትቀባ እኔና ፋዘር አብረን ቲቪ ኦክሲጅን ብዙ አለ ስለዚህ ወይኔ ተምጭፈላ ኦክሲጅኑ ተሰጣለ ያሳጣል ቀይረው ዜና እንዳያመልጥ ዜና ማጆሪቲም እንደዛው ነው መርዝ የበዛበት ጋዝ አባዬ ይሄ እኮ ድጋሚ ተወልዶ ነው የሞተ ሳይንቲስት አንተ ያልጋስተ ዝም በል ይያለው አንተ ያልጋስተ ስቴጆች አሉ የኔቡላና ኖቫ በፕሉራል ኔቡሌ ወይ ኖቬ ምን አይነት ጭንቅላት ያለው ልጅ ነው አባዬ ይሄ እኮ ኤአይ ነው አርቲፊሻል ኢንተለጀንስ ተጀለ አንደነዝ እንዴ አንተ መቀለጃውኝ ልቅር ኦ ማይ አንስታይን መጅ ተጠበቡበት ያቃሉ እነሱ አባቴ ሞቶ የተነሳ ሳይንቲስት ነው የኔ ፍቅር ተመረመርሽ ዶክተሩ ምን አለሽ ውጤቱ ደረሰ አዎ ተመርምራለሁ ውጤቱን ደርሷል እና ምንድነው አለሽ እርጉዝ ነሽ ወይስ አይደለሽም ዶክተር እንዳለ ከሆነ እርጉዝ አይደለሽም ካንሰር ነው አለ
ብቻ እኮ ነው የሚያስበው። ጋዴም ጭንቀት አስበዋል። አንተ ልጅነት ሳትወጣ ልጅ አለ ስትባል ምን ልጅ ልትሞት እኮ ነው። ሰር እኮ ነው ልትሞት እኮ ነው። አረላ አንድ ደስታቸውን አይቆጣጠሩት። ምን ይዛጋ ዛት ዋን ዶር ሜት ሲጀናጀን ሄላ ወይ ይሄ ሁላችንም የሚያጋጥም ምሽሽ አሎዲ እስከ ዳነሽ ዳናኔ ይቅርታ ይቅርታ ይፍረስ ቅድም አለ እኔ ራሱ አንተ ቪዲዮ ደስ እንደሚል አይ በቃ እንዝላልነታችን ገርሞኝ ነውና በቃ አንቺን ደግሞ ደራረፍሽብኝ። ብረድስቱ ነው ደበረኝ። ማዘር ቸካው ቀለቢው ትልቅ ቦታ ይደርሳል። እሺ ችግር የለውም ይቅርታሽ ተቀበልኩኝ። ሾድሽ ማማ ወይ እናት ወይ ማለት ሲያስጠላኝ እኮ ችግር የለውም። ወይኔ ተስማምቻለሁ። ይሄ አጀናጀን ሲያስጠላኝ ማማ ቆይ እሱ በእናትህ ያቅልጥበት ችግር። መጀመሪያ ሩም ውስጥ ገባን ማለት ነው። ልክ ሩም ውስጥ እንደገባን ገሬ ልታጠብ ብላ ሻወር ገባች። ልክ ገብታ ስመጣ አውቃ መብራቱን አጠፋችሁ። ተቀኛለን ደግሞ መብራቱን ልክ እንዳጠፋችሁ ቶሎ ብዬ ኮኮዋን ጥቅት ታታላ ጀለሰፍ ብሎ አለፍ ነው በቃ እየጠበቀ ይልሽ what እድማን ትችያለሽ ትችሉበታላችሁ አስመስሉን ግን ሉዓል ይላል። አንቺ ተሻለሽ? አሁን ለአራተኛ ጊዜ ነው ሳስመልስ እንኳን በኋላ ለራስ በቃ ለጠጣ ስላፈ እንዴ ስጠጪ ደግሞ ታስቸግሪያለሽ እንጂ በስመ አብ በወልድ ምንድን ነው ደግሞ ያስቸግረው? አንቺ ማታ ያለሽ ማተስተሽ ነው እንዴ? ክለብ ገባን ጠጣን በጣም ሲጨፍር አስተሳለ በቃ መጣ ወደ ቤት እንዴ እንደዛ አይደለም የተፈጠረው ይልሽ ምን አደረኩ? ትናንትና ይመችሽ ነበር አስተውሽ አናገርኩት። ኧረ እንደሆነ ምንድን ነው የሚሻለኝ? አናገር ቢሆን በምን እድልሽ እንዴ ከሆነ ቀሽን ጋር ነበረ ቀጥታ ይልሽ ልዩሻን በጥፊ እንደሆነ አላውቅም መጣኋት ከእሱ ጋር ያለችው አለች ደግሞ ያሹና እገኛለሁ ዛሬ አብረን ከዛ ቢላ ወጣሽበት አውቀሽ ማለት እናቴ ተሞት ይቀልዋል ምን አድቬንቸር ነው እንደሚሰራው እሷ ፊልም ነው የምትሰራው ወይ ከዛ እሱ ተደብቆ እንደምንም ሄደ። ከዛስ ደግሞ ሌላ ምን አደረኩ? አንቺ የሆነ ሰዓት ላይ ጋርድ ካልደበደብኩ ብለሽ እንዴ አንቺ ማይማችሽ ምንድን ነው የጠጣችሁ? ምንድን ነው የጠበቁት? ይወሱ ፓወሩ ደባደብኩ ነበር። አሁንማ ክለብ የራሱ ለጥፎሻል። ችሽ እንዳትገባ ተብሻለ። የምር ተጭራሻል እንዳገባ ማለት ነው። ፎቶሽ ክለብ ላይ እንዳመጣ ተብለ ፎቶ ሲወጣ እሷ ምንድን ነው የጠጣችሁ? ፊልም እኮ ስትሰራደርስ ትሄዳለህ ምናምን የክራሽ ጋጠመች ምናምን ጩቤ ምናምን ሰላ ይዘህ ምናምን ማለት ነው ጋርድ ላይ ስትወጣ። እኔ ቆይ ምንድን ነው የሚሻለኝ እንዴ? ለምንድን ነው ተናጋሪ የምታደርጉኝ? እኔ በግድ ሐኪም ቤት መጣች አንዷ ዶክተር አስማር እዚህ ነው እንደምሰራው አማኗል አለ እግዚአብሔር ይመስገን ምናምን ነገር አለች። ኦኬ ሰላም ነው እንዴት ነሽ አለው ምናምን ብዬ እኔ በጨዋ ደንብ ጨዋ ነኝ ምናምን ብዬ አስተናግጃት ግቢ ምናምን ነገር አልኳትና ስልክ ሲም ማውጫ ምናምን እየታገልኩ ነበር ሲም ለማውጣት እንደዚህ አይፎን አይደለም እንዴ ስልክ ምናምን አለች። አዎ አይፎን አይደለም ለማንኛውም አንድ ቀን በሲም ማውጫ ይሰዩት እንዳያልፍብን አለች። እንዴ በሲም ማውጫ ምናምን ያወጣል ምናምን አልኳት። እኔ ደግሞ አዎ ይኖራሉ የኔ ዲጂታል ነው ለዛ ነው። እሺ እንዴ ሮስት አልኩኝ። ኧረ ተይ ደስ አይባልም። ዝም ብዬ ስቄ ያሳለፍኩት። ኦኬ እሺ ምናምን እያልን እያወራን እየተሳሳቅን ምናምን ኦኬ እሺ አስገቢው ማን ነው የምታሳኪው ነው ምሳሌ ነው ቦይፍሬንድ ነው እንጂ ላስገርዘው አላለችኝ። የ30 ዓመት ሸለፈት ይዘሽ ይዞሽ እኔ ጭራሽ በዚህ ማውጣት እናገርኛለሽ። ማውጣት አይችልም እኮ እሱ
መሳሪያቸውን ማውጣት የማይችሉ ሰዎች ጋር እያወራች እዚህ ማውጫ እኔ ይናገረኛል። ሰንጎ መገሌ መሰለች ልጅ ሰንጎ መገሌ ኦቲት እዚህ ነው የምንኖረው? ኧረ እባክህ እዚህ ውስጥ ነው የምንኖረው ወይ ንገረኝ እንጂ። ኧረ አይደለም እዚህ ተመደበሽ ነው? This is here bro. Yeah, this is here nigga. ለዚህ ነው ያነበብኩት። ለዚህ ነው ያጠናሁት ትላለህ። ለስድስት ነው ደግሞ የምታድሩት? አዎ አንቺ አምስተኛ ነሽ። አራታችሁ ብትፈሱ ሞታል። አየር ይገለኛል። አራታችሁ ብትፈሱ የመጣው ለዚህ ይገለኛል። እያየሁ ነው። ኦ ማይ ጋድ ኦ ማይ ጋድ ፍሪክ ልጅ ነው። ለአባቴ ደውዬ ነው አሁን ነው የምወጣው። ሄሎ ዳሪ ብሩን ያስገባልኝ አሁን ጠዋት እመጣለሁ። ትኬት እቆርጣለሁ። አሁኑም አልማርም። እዚህ ውስጥ አርፈተማ ሲኦል ውስጥ ነው የምማረው። የምርህን ነው? በረኪና የት ነው የማገኘው? በእናትህ ራሴን አጠፋለሁ። እዚህ ውስጥ እዚህ ግን ሳሙና ነው ያለው። እዚህ የለም። የት ነው የምሸጠው? በረኪና ራሴን አጠፋለሁ። የለም። ቴል ሚ ብሮ ኦሞ ምናምን ያለው። ኦ ማይ ጋድ ኦሞ ራሱ ነው የሚያጠፋው። በሱ አለሽ እንዴ? በሱ አለኝ። ያንተን በሱ ጠጥቼ የምገላገል ራሴን በሱ ነው ማለት። ኧረ ሮስ እኛ ራሱ አልሞትንም እኮ 6 ዓመት በሱ ጠጥተን በሱ ራሴን ተዋላለ። አሁን ባይናችን መጣ። ባይናችን እንዲህ እኮ ነው የመታ ነው ባባ። እንዲኛ እኮ አሁን እኮ እንመረቅ ሱፍ መልበሻ ዝም ብሎ የመጣ መሰለሽ ባባ? ማን ተንበት ነው በሱ አዶናይ ተረጋጋ። አይ በሱ መተንበታል። ሰላም ነው ዶክተር? ራሱ ነች አጀለስ ጨጓራዬን ትንሽ እያመመኝ ነበር። ምንድን ነው የሚያደርገው? እኔ ሌሊቱ ሙሉ ያው ሲያመኝ ያደርኩት አልቻልኩም። ቀላል ነው። እሺ እንደ ትልቅ ነገር አታወራም። የዩኒቨርሲቲ ተማሪ እስከሆንክ ድረስ ደግሞ ሁሉም ነገር ቀላል፣ ጨጓራ ቀላል ነው። እሺ እና እሱን ተው፣ ችግር የለም። አሞክሳት ይላል። እሺ ከምግብ በኋላም ከፈለጋችሁ ከምግብ በፊትም ጨጓራ ኦሜፕራዞል የለም ለጨጓራ ኦሜፕራዞ ናግባና ከኔ ጋር ቀምማ መድኃኒቱ እጽ እኮ ነው። ኦሜፕራዞ ለወጣት አይሰጥም፣ ይገላል። ወጣቱን የጨረሰው እሱ ነው እንደውም። እሺ ጨጓራ ዝም በል በቃ። አይሰማም። እኔ ብለህ ታውቃለህ? ዶክተር ተረጋጋ። ምንድን ነው? ነርስ እኮ ነው። አሞክሳ ነው የሚሰጥህ ከምግብ በኋላ ወይም በፊት እንደፈለግህ። ምርጫ ነው። የማይሻልህ ደግሞ ከሆነ ነገና ከወር በኋላ ነው የምመጣው፣ እገርዝሃለሁ። ከዛ ትፈወሳለህ። መድኃኒቱ እንደ ምርጫ ነው የምትወስደው። አለመውሰድ የሚል ደግሞ አለመውሰድ ይችላል። የነንካፌ ስቱደንት ላይፍ በወሩ መጀመሪያ ብሩ እንደገባልሽ ማለት ነው። 3000 እንደገባልሽ 3000 እንደገባ ጥብስ ነው። አንተ ዶርም ውስጥ ጥብስ እንዴት? ሃው ዱለት ምናምን ቀይዮት ነው ወይ? what's going on here nigga? መጨረሻ ቀን የወሩ መጨረሻ ቀን ቆቆር ምናምን ነው ይበላባት እንጀራ በሚጥሚጣ ወይኔ ለወዛን አረ ሜዲን ቻይና ቢሉን ፋቅሽ ኢሞሽናል ዳሜጅ አይቷላ ፋቀችሁ። ድግስ ነው እንደ ደገሱት በመጀመሪያው ቀን እንዴት ነው የተጠበሰው? እዚህ ጋር ግን እንዴት ነው ዶርም የተጠበሰው? እቺ ነገር ትያዝ መጥበሻውን አይተው እንዴት ነው ዶርም ውስጥ ጥብስ የሚጠበሰው? እኛ ዶርም ምን አለ ብለህ ስታስብ አስባለሁ። እኛ ጋር ምን አለ? ሌላ ዩኒቨርሲቲ የሚፈቀድ ከሆነ እኛ ጋር የሚፈቀድ ያፋር ቀልድ ሎጌ አይላል። ሎጌ ያፋሮች ይላል። የገቡ አማናችሁ ለማናችሁ ተወቃቻለሁ። በዳር ያለውን አታውቁም እንዴ? በየትኛው ዳር? ያ ሆቴል እኮ ነው። በዳር ያለው ሁለቱ ሰዳር አይደል እንዴ? አሁን የወደቀው አወቀው አላወቀው ንቀት ነው ሆቴል የሚያውቀው አረላ ለማሳየት ብቆን ይገደለው እንዴ? ሳዩ ከለው ነው እንደሚያሳየው ይላል። አላውቀውም። ንቀት ነው ያጎቹ ልጅ እኮ ነው። አሁን አንተ እኔን ታውቀኛለህ አታውቀኝም? ኧረ አውቃለሁ እንዴ። ወልዘው አውቃለሁ። ስለ ሀብቴ ምንጭም ታውቃለህ? አውቃለሁ። ወልዘው በቃ ወልዘው እና ሆድ ኪቢና ሆድ ምንድን ነው ያየው? ይተኛል።
ኧረ አንቺ ምንድን ነው እያረጋችሁ ነው? ሰው ነው የተኛው ሰው አይተኛም እንዴ? ምን እንደሚመስል እንደዚህ ልታተኛ ይታል። ሴኩሪቲ ካሜራ ነው መጣያ አንዴ ተሪዛለች ደስባል ማቴ ቤት እንደወጣ ይቷለ ገባይ አንተ ደብቆ ሊሆና ነው እሷንም ብላት አደረገው ራሱ እንዴት ትፈለዋለህ? ፍሬሽ ተሰብስበሃል። አላዶርምም ያለ ይኖራል። ማን አንተ? ና እስቲ ስምህ ማን ነው? እኔ ዮኒ ነኝ። ምን ነው ታዲያ ተውጣት። እሺ በቦታ አባቴ ምን ነው ስምህ ማን ነው አንተ? እኔ ናቲ ይባላል። ናቲ ዚፕ እዚህ ጋር እዛም ትከፍታለህ እዚህም ትከፍታለህ። ኬፕታፕ አንድ አልጋ ላይ ለሶስት ተነስ እኮ ነው የምለው። ስንት ልጆቹን እየው ታቃማጡ ወደ ምን አስቃል? ኧረ ለፕሮክተሩ ሳታጋርለት ጠጣ። እንካ ኔጋ አጥቤና እንካ አንተ ኔጋ ሲመጣ እፈልጋለሁ ባሉ Sexy on the cover. ፕሮክተሮችን ጭዌ አልቻለሁ። ጋይስ ቪዲዮቹ እነዚህን ይመስላሉ። አይ ሆፕ ፈታ እንዳላችሁበት። ለዛ ያዝንላችሁ ቪዲዮ ይሄን ይመስላል። ይሄ ቪዲዮ 100 ላይክ የሚያገኝ 100 ካለፈ ይመቸኝ። ይሄ ቪዲዮ 100 የሚያልፍ ከሆነ ኮመንት ጽፋችሁ ፒክ እናደርግና ለደረሰው ምሳ ጋብዛለን። ላይክ አርጉ፣ ኮመንት አርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ወደ 2000 እየተጠጋ ነው። ሰብስክራይብ ሲኖር ሲንገባ ደግሞ ጊቫዌ እናዘጋጃለን ምናምን። ለነበረን ቆይታ በጣም እናመሰግናለን። ይመቻችሁ።